ችግር የለውም። በቃ ከዚህ በኋላ እኮ ተመልሰን እንመጣለን። ኢቭን ደግሞ ማለት ከፈለግን እና እዚህ ነው ቡዜ ጋር ነን አቡሽ ቤቢንም ይዘሽ ነው ምናምን ብለን እዛ አንድ ላይ አረም ሳትመጣ ሲጀመር ቡዜ ጋር እኮ ችግር የለባትም። እሺ አብራ በቃ ካብልን ነው። እሺ አልነካብህም። ይኸው በቃ ሀብልን አልነካብህም። ፈታው ሰማኝማ ልንገርህ፣ ሰማኝማ ይሄንን ለምን እዚህ ምናልባት እንደሄደ እንድታቅ ማለት ነው። ሀብሉን ቁጭ አድርገንላት አንሄድም። ይኸው እዚህ ጋር የለ እዚህ ጋር እናድርግላት። ሰማኝ ቆይ ልንገርህ፣ ሰማኝ አብርሃም አዳምጠኝ። እዚህ ጋር እናድርግላት። ደህና እንደሆንክ እኮ እንድታቅ ነው። ሀብሉን እዚህ ጋር አስቀምጠንላት እንሂድ። ሰማኝ አልፈልግም። አልሄድም። እንደዛ ከሆነ አልሄድም። አልሄድም። እንደውም አልሄድም። ቆሻሻ ቦታ ላይ ነው ያለው። ምንድን ነው አብርሃም? ሰማኝ ልንገርህ፣ ሰማኝ አንተ እንደዚህ አይነት ሰው አይደለም። ገባ አሁን ያለበት ነገር በጣም ነው የሆነ በቃ ጉድጓድ ገደል ውስጥ ነው እየገባ ያለው አብርሃም። ገባ በዚሁ ከቀጠልክ ማለት ነው ራስህን ነው የምታጠው። ችግር የለውም። ሰማኝ አብርሃም፣ በዚሁ ከቀጠልክ ራስህን ነው የምታጠው። ገባ አይደል? ያልሆነ ነገር ውስጥ ትገባለህ። ራስህን ወደ ማጥፋት ብዙ ነገር ውስጥ ነው የምትገባው አብርሃም። ገባ አንተ በራስህ አይደለም እየተንቀሳቀስክ ያለው፣ ሰው ነው እየመራ ያለው። አብርሃም አዳምጠኝ፣ ሰው ነው እየመራ ያለው። እባክህ አዳምጠኝ። እዚህ ጋር እኔ እያወራሁ ነው። አንተ በራስህ አይደለም እያረክ ያለው፣ ሰው ነው እየመራ ያለው። መጥፎ ነገር ውስጥ ነው ያለው። አንዴ ልቅ አብርሃም ስማኝ። ለምን ሞክረህ ማየት አፈልግም? ሀብሉን ብቻ አውለቀ ማየት አፈልግም? ምን ችግር አለው? ለኛ ብትሰጠን ሀብሉን አልፈልግም። እንዴ ለምንድን ነው የማፈልገው? እሺ ቆይ ለምንድን ነው ሩታ ስላለች ብቻ? እንዴ አንተ መወሰን አትችልም? ራስህ አንተ መወሰን አትችልም? አንተም እኮ ትችላለህ። በፊት እኮ ማለት ነው አንተ ነበርክ የምትወስነው። ገባህ አይደለ? ማድረግ የፈለግከውን ታደርጋለህ። ስራ መሄድ ካለበት ትሄዳለህ። ራስህ ለመኪና አስነስተህ ከቤትህ የምትወጣው ገባህ? ከልጅ ጋር ወጥተህ ወክ የምታደርገው በራስህ ነው። አሁን ግን ሰው ነው እየመራ ያለው። ከሰው ጋር ነው ወጥተህ ወክ እያደረክ ያለው አብርሃም። እሺ አስተውል እንጂ አንተ አይደለህም አሁን ያለው አብርሃም። ደህና አይደለህም። ለምንድን ነው መቀበል ያልፈለግከው? ደህና አይደለህም አብርሃም። ከፈለግ አውልቀህ ብቻ በእጅ ያዘው፣ ለኛ አትስጠን። እሺ ዝም ብለህ አውልቀውና ማለት ነው በእጅ ያዘው፣ ተው ለኛ አትስጠን አብርሃም። ሂዱ በቃ ነው ሂዱ። እሺ ለምን እንደዚህ ንቃት ያዝከው አብርሃም? ለምን ያዝከው? ይበጥስብኝ ሞከረ። እኔ ለበጥስብኝ እየሞከርኩ አይደለም። እሺ በቃ እንደዚህ ነው። እሺ በቃ እንዳለ 100 ኪሎ ምናምን ስለገባች እንሂድና ቡዜ ጋር እናክበር። ርችት ይዘላት እንሂድ። ከመንገድ ላይ ኬክ ገዝተን እንግባ። 100 ኪሎ ምናምን አጽፈንበት ገብተን ምናምን ሰርፕራይዝ እናድርጋለን። ደስ የሚል ጊዜ እናሳልፍ። በቃ የቤተሰብ ጊዜ። ከዛ በኋላ ሩታ ደግሞ መታ እዚህ ጋር ስታጣን የት ናችሁ ስትል እኔ ቡዜ ጋር ነው ያለነው እንላታለን። ከፈለገች ደግሞ ቤቢንም ይዘሽ ነይና አንድ ላይ እዛ እናክብርለት እንበላት። እሺ ቢያንስ ይሄን እሺ በለን። ተውሻ ብሉ ቢያንስ ይሄን እሺ በለን። እንሂድ ቡዜ ጋር። እኔ ሳቅም ደስታ የምትደሰት ሰው ነው ማጋሎሽ የሚፈልገው። ስለዚህ እንሂድ ውስጥ እና በቃ አሁን ደህና ነህ አንተ? በጣም ደስተኛ